ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ አለሁኝ እግዚአብሔር ይመስገን። የትዕግስት የዩቱብ ተከታታዮች ሁሉ ሰላም ነው? ለማን ነው? እኔ አለሁኝ እግዚአብሔር ይመስገን። ይታያቸዋል። ዛሬ እንግዲህ ባሜ ወይም ደግሞ ኦክራ የሚባለውን ለቦርጭ በጣም ጥሩና በጣም አሪፍ ነው እና ለውጥ አለው። ግን ደግሞ 7 ቀን ነው የምትዘፈዝፉት ማለት ነው። ጥብ ታረጉትና ልክ እንደዚህ ከታጥፋችሁ እኔ ይሄኛው ተዘጋጅቶ የተቀመጠ ነው። ዛሬ 7ኛ ቀኑ ነው ማለት ነው። እኔ እየጠጣሁኝ ነው። በዛውም ቆይ ለምን ቪዲዮ አልሰራላቸውም ብዬ ነው እንትን ያልኩኝ ማለት ነው። እና ትንሽዬ ቀረፋ ታረጉ። ቀረፋ አይደለም ቁርፉድ፣ ትንሽዬ ቁርፉድ እና እሱን ነው አብራችሁ የምታረጉት። እኔ ቁርፉድ ነው እና 7 ቀን ነው እየዘፈዘፉት። ለቦርጭ በጣም አሪፍ ነው። ለሰውነትም ራሱ በቃ በአጠቃላይ ለሰውነት በጣም ጥሩ ነው። የሆነ ታውቃላችሁ የሆነ ሰውነታችሁ የሆነ ፈታ ይላል እና ለቦርጭም ደግሞ በጣም አሪፍ ነው። እኔ እየጠጣሁት ነው። ለውጥ ስላየውበት ነው ቪዲዮ ልሰራበት የተነሳሳሁትኝ ማለት ነው። እና በጣም ጥሩ ነው ለሰውነት ለቆዳችን ራሱ በቃ አሪፍ ነው። ለፊታችን ራሱ የሆነ ፊታችን ጥርት ይላል ማለት ነው። ጥርት ያለ ፊት ይኖረናል። እና ግን ደግሞ እንዲህ ስትቀዱት ምናምን ወፍራም ነው የሚመስላችሁ የሆነ እንትን ስለሚል ማለት ነው። ግን ደግሞ ስትጠጡት ወፍራም አይደለም። የሆነ እንትን አፋችሁ ላይ አይከብዳችሁም። ገብቷችኋል? ውፍረት አለው ግን አፋችሁ ላይ አይከብዳችሁም። ይጠጣል። የሚጠጣው ደግሞ በባዶ ሆድ ነው። ምንም ነገር ከመብላታችሁ በፊት ልክ እንደተነሳችሁ ትጠጣላችሁ። እኔ ዛሬ ረስቼ ገና ጽዳት ምናምን ጨርሼ ነው ማለት ነው ልጠጣ ያሰብኩት። አሁን በዛውም ቆይ ለምን ቪዲዮ አልቀርጽበትም፣ ለምን አልሰራበትም፣ ምናልባት የተቸገሩ ሰዎችም እንዲጠቀሙበት የሚለውን አሰብኩኝ ማለት ነው። ኤኒዌይስ ጠጥታችሁ ከ1 ሰዓት በኋላ ምግብ መመገብ ትችላላችሁ። ጠጥታችሁ ከ1 ሰዓት በኋላ ምግብ መመገብ ትችላላችሁ ማለት ነው። ግን ደግሞ ወይም ምግብ በልታችሁ ወይም ደግሞ ወዲያውኑ ከበላችሁበት ልፋታችሁ ከንቱ ሊሆን ይችላል ማለት ነው። ምክንያቱም በባዶ ሆድ ነው የሚጠጣ። ቢያንስ ከ1 ሰዓት በኋላ ነው ምግብ መብላት ያለብን ማለት ነው። እና እኔን የጠቀመኝ ነው። እናንተም ሞክሩ ትላችኋለሁኝ። መልካም ቀን ይሁንላችሁ። ባይ ባይ።